የዓለም የክለቦች ዋንጫ በአሜሪካ ትላንት ሌሊት በይፋ ሲጀመር ኢንተር ማያሚ ከአፍሪካ ተወካዩ አልሃሊ በመክፈቻው ጨዋታ አቻ ተለያዩ። በአዲስ የውድድር ቅርጽ 32 ክለቦች በ8 ምድቦች የሚሳተፉበት የዓለም የክለቦች ዋንጫ ሌሊት 9 ሰዓት ላይ በሃርድ ሮክ ስታዲየም ሲጀመር ኢንተር ማያሚ ከአልሃሊ ያለ ግብ ተለያይተዋል። የአፍሪካ ተወካዩ የግብፁ ክለብ አልሃሊ ጨዋታውን ማሸነፍ የሚችልበትን የፍጹም ቅጣት ምት ዕድል ቢያገኝም የጨዋታው ኮከብ ተብሎ የተመረጠው የኢንተር ማያሚው ግብ ጠባቂ ኦስካር ኡስታሪ የትሪዝጌን ኳስ አምክኖበታል። ሊዮኔል አንድሬስ ሜሲንና ሉዊስ ሱዋሬዝን በፊት መስመሩ ያሰለፈው ኢንተር ማያሚ በሊዮኔል ሜሲ ጥሩ ግብ የማስቆጠር እድሎችን ቢያገኝም የአልሃሊው ግብ ጠባቂ መሐመድ ኤልሻናዊ አምክኖበታል። ደማቅ የነበረውን የመክፈቻ ጨዋታ 60927 ተመልካቾች በሃርድ ሮክ ስታዲየም ተገኝተው ጨዋታውን ተከታትለዋል። የዓለም የክለቦች ዋንጫ 4 ጨዋታዎችም ዛሬ ምሽት ቀጥለው ይደረጋሉ። ከምድብ 2 ምሽት 4 ሰዓት ላይ የአውሮፓ ቻምፒዮንስ ሊግ ባለድሉ የፈረንሳዩ ፓሪስ ሰን ጀርማን ካሊፎርኒያ ላይ ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ከወዲሁ ተጠባቂ ሆኗል። የባሎንዶር አሸናፊ ይሆናል ተብሎ ለሚጠበቀው ኦስማን ደንበሌ ይህንን ዋንጫ ማሳካት የበለጠ ውጤታማ ያደርገዋል ተብሎ ይጠበቃል። ምሽት 1 ሰዓት ላይ ቀደም ብሎ ደግሞ የቡንደስሊጋው ሻምፒዮን ባየር ሙኒክ ኦሃዮ ላይ ከኒውዚላንዱ ተወካይ ኦክላንድ ሲቲ ጋር ጨዋታውን ያከናውናል። ሌሊት 7 ሰዓት ላይ ደግሞ ኒው ጀርሲ ላይ የብራዚሉ ፓልሜራስ ከፖርቹጋሉ ፖርቶ ጨዋታቸውን ያከናውናሉ። ንጋት 11 ሰዓት ላይ ደግሞ ሲያትል ላይ የብራዚል ሴሪያ ሻምፒዮኑ ቦታፎጎ ከሜጀር ሊግ ሶከሩ ክለብ ሲያትል ሳውንደርስ ጋር ጨዋታቸውን ያከናውናሉ። የቼልሲ ንብረት የሆነው ብራዚላዊው ኤስቴቫኦ ዊሊያን በፊፋ የዓለም ክለቦች ዋንጫ ፓልሜራስን ይወክላል። ከወራቶች በፊት በብራዚል ፓልሜራስና ቼልሲ ስምምነት መሰረት ተጫዋቹ በክረምቱ የተጫዋቾች የዝውውር መስኮት የቼልሲ ንብረት ሆኗል። በ2024 የምዕራብ ለንደኑ ቼልሲና የሳኦ ፖሎ ክለብ ለተጫዋቹ ዝውውር የተስማሙት 29 ሚሊዮን ፓውንድ ነበር። የ18 ዓመቱ የመስመር ተጫዋች ሁለቱም ክለቦች በሚሳተፉበት የዓለም የክለቦች ዋንጫ ለፓልሜራስ እንደሚጫወት ነው የተነገረው። ይህ የሆነው የሳኦ ፖሎ ክለብ አሜሪካ ላይ በሚደረገው የዓለም ክለቦች ዋንጫ ላይ ክለባቸውን እንደሚወክል ከቼልሲ ጋር በነበረው ድርድር ስምምነታቸው ላይ በማስፈራቸው ነው ተብሏል። ሁለቱ ክለቦች በተለያየ ምድብ የሚገኙ ቢሆንም በሩብ ፍጻሜው ግን የመገናኘት እድል አላቸው ተብሏል።